አዩት ምን ይቦለካል አራዳ ልጅ አዩት ምን ይቦለካል አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል ይችላል አደረ ይችላል ሰላም እንዴት ናችሁ? እንግዲህ ሰሞኑን ከቲክቶክ ክሬቲቭ አዋርድ በኋላ ትንሽ ንትርክና ጭቅጭቅ ትኩረትን የሳበው ነገር እንግዲህ የሲሳይና የዩቲናስ ጉዳይ ነው። ምን ተፈጠረ? ምንስ ሆነ? አብረን የምናየው ይሆናል። ሰብስክራይብ አድርጋችሁ ጀምሩ፣ ላይክ አድርጉ፣ ይህን ቤተሰብ ተቀላቀሉ። ይመቻችሁ። እንደሆኑ አልገባኝም፣ አላወኩም ነበር። እነዚህ አሁን እንጥላቸው እስኪታይ ያሉ የሚጮሁ ወንዶች እንግዲህ ዴት የምታረጉ ሴቶች ወደፊት ምስታቸው የምትሆኑ ሴቶች እግዚአብሔር ይሁናችሁ። እንግዲህ ከዚህ ቀደም አብረው ሲሰሩና ብዙ አጫጭር ፊልሞችን በመስራት ህዝቡን ሲያስደምሙ የነበሩ እነዚህ ሁለት ጓደኛ ማቾች በደንብ በጥልቀት የሚተዋወቁና በጣም ብዙ ጊዜ አብረው በመስራት እሷ ስክሪፕቶችን በማዘጋጀት እሱ ዳይሬክት በማድረግ እሷ በመተወን እሱም በመተወን አብረው ሲሰሩና ሲያስደምሙን ነበር። በቲክቶክ ላይ እንግዲህ አጫጭር ፊልሞች በመስራት የነሱን ያህል አቅም ያለው ሰው አለ ለማለት ኢትዮጵያ ውስጥ በጣም አስቸጋሪ ነው። ሆኖም ግን እንግዲህ በምን ተጋጩ የሚለው ነገር ምንም ግልጽ የሆነ ነገር የለም። ከነሱም አፍ ይሄን ያጋጨን የሚል የተሰጠ ምንም አይነት አስተያየትም ሆነ በዚህ ጉዳይ ላይ ማብራሪያ አልተሰጠም። ሆኖም ግን ከጓደኞቻቸው እንደሚወጣው ነገር ከሆነ የሲሳይ ጓደኞች እንግዲህ ብዙ ነገር ከሷ ጋር ባለው ነገር ትንሽ ቅር ተሰኝቶባታል። ብዙ ጥቅማ ጥቅሞች እያገኘች ብዙ ነገር እየሰራች ለኔ ምንም አይነት ጥቅምም ሆነ የክፍያ አልሰጠችኝም ሲል አብራርቷል። ሆኖም ግን እሷ ምንም ያለችው ነገር የለም። ከነዚህ ውስጥ እንግዲህ አንዳንድ ቪዲዮዎች ወጥተዋል። ከቪዲዮዎቹ ጋር በተገናኘ እሷም ጊዜ ጌታ ብላ ሪፖስት አድርጋለች። የነሱ ስክሪን ሪከርድ የወጣው ላይ ማለት ነው። ስለዚህ ዩቲናስ ዩቲ የሚልን ብሎክ አደርጋለሁ ሲል ጓደኛው ሲደመጥ ነበር ላይቭ ላይ። ከዛ በኋላ እንግዲህ ብዙ ቪዲዮዎች ወጥተዋል። በሽልማቱም ላይ ያሳዩት ነገር በተለይ ሲሳይን በጣም እንዲተች አድርጎታል ማለት ነው። ሆኖም ግን ሲሳይ ምንም ያለው ነገር የለም። ከዛ በኋላ ከሲሳይ እንደዚህ አይነት ነገር አይጠበቅም። ሲሳይ ብዙ ነገር የሰራ ነው። በጣም በአይምሮ የሚያደገ ልጅ ነው። በጣም ለፊልሙ ጥሩ ነገር እያበረከተ ያለ ልጅ ነው። እንደዚህ ታች ወርዶ ዝቅ ብሎ በእንደዚህ አይነት ቦታ ሊገኝ አይገባውም ነበር ሲሉ ብዙ ሰዎች አስተያየታቸውን ሰጥተዋል። ብዙ ተቃውሞም እየደረሰበት ነው። ሆኖም ግን ዩቲናስም ሆነች ሲሳይ በዚህ ጉዳይ ላይ ምንም አይነት አስተያየትም ሆነ የተናገሩት ነገር የለም። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቤተሰቡን ይቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።